ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦች፣ የአርሰናልና የማይልስ ሉዊስ ስኬሊ ቆይታ አነጋጋሪ ሆኗል። ያቀረበው ገንዘብ በሌሎች ክለቦች ዘንድ ተቀባይነት አላገኝም። ይህንን ጉዳይ እናነሳለን። የኤንድሪክን ሁኔታም የምናነሳ ይሆናል። ይህ ተጫዋች ከሪያል ማድሪድ ይለቃል ሲባል ነበር። ከዚህ ተጫዋች ጋር ምን አዲስ ነገር አለ የሚለውን እናነሳለን። ዩሪ ቴሌማንስ እንግዲህ ወደ ማንቸስተር ዩናይትድ ከገባ በኋላ ቃለ ምልልስ ሰጥቷል። ከሱ ጉዳይ ጋር በተያያዘ ምን አለ የሚለውን ነገር የምናነሳ ይሆናል። የሮድሪና የባርሴሎና የዝውውር ጉዳይም እንደዚሁ በመረጃነት እናነሳለን። ቼልሲ ያስፈረመው ተከላካይ አለ፣ ይህንንም እንጠቁማቸዋለን። ሊቨርፑል ሊያስፈርመው እየተመለከተው የሚገኝ አንድ አማካይ አለ፣ ይህንንም ተጫዋች እንደዚሁ የምናነሳ ይሆናል። ማንቸስተር ዩናይትድ አንድ ተጫዋች ለማስፈረም እንቅስቃሴ እያደረገ ስለመሆኑ ተሰምቷል። ይሄ ተጫዋች በግራ መስመር ላይ ይጫወታል ተብሎ እየታሰበ ያለ ተጫዋች ነው። ይህንንም ጉዳይ ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ እንጋብዛለን። እንግዲህ በማይልስ ሉዊስ ስኬሊ ጉዳይ እንጀምር። ይህ ተጫዋች ባለፉት ጊዜያት ከአርሰናል ለቆ ሌሎች ክለቦች ላይ ይሄዳል የሚል ጉዳይ ሲነሳ ነበር በስፋት። ምክንያቱም ብሩኖ ጊማራይሽ ወደ ክለቡ መጥቷል። ይሄ ተጫዋች እንግዲህ በአንዳንድ ጊዜ በተከላካይ አማካይ ሚና ሲጫወት ተመልክተነዋል፣ በተለይ አርሰናል ቤት። ከዛ ውጭ ደግሞ በግራ መስመር ተመላላሽነት ሲጫወትም ተመልክተነዋል እና ብሩኖ ጊማራይሽ መምጣቱ ተጫዋቹ የመጫወት እድል እንዲያጣ ያደርገዋል የሚል ስጋት ነበር እና ባለፉት ጥቂት ቀናት በተለይ ቼልሲ እና ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ሆነው ቀርበው ነበር። ይሁን እንጂ ዛሬ ዘሰን አንድ መረጃ ይዞ ወጥቷል፣ በተለይ የዚህን ተጫዋች የተመለከተ ጉዳይ ማለት ነው እና ሁለቱም ቼልሲ፣ ማንቸስተር ዩናይትድን ይህንን ተጫዋች ለማስፈረም ፍላጎት ነበራቸውና አርሰናልም እንደ የማነጋገር እድል አግኝተው ነበር። ይሁን እንጂ በኋላ ላይ አርሰናል በተለይ አደራዳሪዎቹን ካገኙ በኋላ ለዚህ ዝውውር ፈቃደኛ መሆን እንዳልቻሉ ዘገባዎች አመልክተዋል። የአርሰናል ይህ ተጫዋች እንግዲህ በተለይ ክለቦቹ ፈቃደኛ ሊሆኑ ያልቻሉት በተለይ በተጫዋቹ የዝውውር ሂሳብ ላይ ነው ተብሏል። ለአርሰናል ደጋፊዎች ጥሩ ጉዳይ ይመስላል፣ በተለይ የስኬሊ በዛው የመቆየት ነገር ማለት ነው እና አርሰናል ዋጋ የለጠፈበት 45 ሚሊዮን ፓውንድ ነው እና እነዚህ ክለቦች ደግሞ ይህንን ገንዘብ የመክፈል ፍላጎት የላቸውም መባሉ ተሰምቷል እና እንግዲህ ስኬሊ እስካሁን ባለው ድረስ ሴፕቴምበር 1 የዝውውር መስኮቱ እስኪዘጋ ድረስ በአርሰናል ሊቆይ እንደሚችል ይመስላል፣ በተለይ አሁን ያሉ መረጃዎችን ስንመለከት ማለት ነው። ይሁን እንጂ ማንቸስተር ዩናይትድም ይሁን ቼልሲ ተጫዋቹ ላይ ያላቸውን ፍላጎት ማንሳታቸው ተነግረዋል። የኤንድሪክን ሁኔታ እንመልከት። ኤንድሪክ በሪያል ማድሪድ ቤት ድንቅ ጊዜን እያሳለፈ ይገኛል እና በማድሪድ የፊት መስመር ላይ እንደው ቦታ አያገኝም፣ በተለይ ክለቡ ሊለቅ ይችላል እየተባለ ነበር። ማንቸስተር ዩናይትድንም ይህን ተጫዋች ለማስፈረም ክትትል እያደረገ ነበር። ይሁን እንጂ ሆዜ ሞሪኒዮ ከዚህ ተጫዋች ቆይታ ጋር በተያያዘ አስተያየት ሰጥቷል። በተለይ ኤንድሪክ በማጥቃት ክፍሉ በተለይ በተደራቢ አጥቂም ሆኖ የኪሊያን ምባፔም ተቀያሪ ሆኖ የመጫወት እድል አለው እና በዚህ ምክንያት በክረምቱ የተጫዋቾች የዝውውር መስኮት ክለቡን ለመልቀቅ አይፈልጉም ሞሪኒዮ የሚል እንደዚሁ አስተያየት ወጥቷል። በክለቡና በዋና አሰልጣኙ ጆዜ ሞሪኒዮ መካከልም መግባባት ላይ እንደተደረሰ ተነግሯል። እንግዲህ በቀኝም በግራም በቂ የሆኑ ተጫዋቾች ያሏቸው በተለይ ሆዜ ሞሪኒዮ ያስፈረሟቸው ተጫዋቾችም አሉ፣ እነ ዲዮማንዴም አሉ። ግን ይህንን ተጫዋች እንደማይለቁት ማንቸስተር ዩናይትድ ፈልጎት ነበር ግን እንጂ እንደማይለቁት እንደዚሁ የተናገሩበትን አጋጣሚ ተመልክተናል ማለት ነው። የዩሪ ቴሌማንስን ኢንተርቪው እንመልከት። ዩሪ ቴሌማንስ እንግዲህ አስቶን ቪላን ለቆ ወደ ዩናይትድ ተዛውሯል በ35 ሚሊዮን ፓውንድ። እንግዲህ ተጫዋቹ በተለይ ለአስቶን ቪላ ትልቅ ክብር እንዳለው ገልጿል። ምክንያቱም ከዚህ ቀደም በተደጋጋሚ ቴሌማንስ ማንቸስተር ዩናይትድ ቴሌማንስን ለማስፈረም ሌስተር እያለ ጀምሮ እንቅስቃሴ ሲያደርግ ነበር እና በተለይ አሁን ከብሩኖ ፌርናንዴዝ ጋር ጥሩ ግንኙነት እየፈጠረ መሆኑን ገልጿል። በሜዳው ላይ ጥሩ ሆኖ በተለይ ቡድኑን ለማደራጀት እንደሚጠርም እንደዚሁ አስታውቋል። በዋናነት የቀድሞ የቡድን አጋሩ ጆኒ ኢቫንስ ወደ ዩናይትድ እንዲመጣ ትልቅ አስተዋጽኦ ማድረጉን አንስቷል እና አስቶን ቪላን በተለይ ተጫዋቹን እንደሚለቅ አውቆ የለቀቀው በመሆኑ በጣም እንደሚያመሰግን እንደዚሁ አስታውቋል። ማንቸስተር ዩናይትድ የተቻለኝን አድርጋለሁ ለዩናይትድ
ቪላ ደግሞ ላደረገልኝ ነገር ለሁሉም ነገር አመሰግናለሁ የሚል ሀሳቡን እንደዚሁ ሰንዝሯል በሰጠው አስተያየት። ወደ ሮድሪ ጉዳይ እንሄድ። ሮድሪ በክረምቱ የተጫዋቾች የዝውውር መስኮት መነጋገሪያ ሆኗል። የእሱም የዝውውር ጉዳይ የዝውውር ሳጋ ሆኗል። ልክ ባለፉት ጊዜያት በአሌክሳንደር ኢሳቅ እንደተመለከትነው አይነት በጣም ተደጋጋሚ የዝውውር ጥያቄዎችን እየተመለከትን እንገኛለን እና ፋብሪዚዮ ሮማኖ አንድ መረጃ ይዞ ወጥቷል ከሮድሪ ጋር በተያያዘ ባርሴሎና እንግዲህ ማምሻውን ለሮድሪ የ51 ሚሊዮን ፓውንድ የዝውውር ሂሳብ ማቅረቡ ተሰምተዋል። ሁለተኛ ዙር ባለፈው ለመጀመሪያ ጊዜ ያቀረበው የዝውውር ሂሳብ ተቀባይነት አላገኘም በሲቲ እንግዲህ ለ30 ዓመቱ ስፔናዊ አማካይ ከፍ ያለ ክፍያ ለማግኘት እየተጠባበቀ ነው። ማድሪድም እንዲገባበት ይፈልጉ ነበር እና አሁን ለሁለተኛ ዙር ድርድር ቀርቦ 51 ሚሊዮን ፓውንድ አቅርቧል ተብሏል። ይሁን እንጂ ባርሴሎና አሁን ተስፋ አለው ይህንን ተጫዋች ለማስፈረም እየተባለ ይገኛል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ሁለተኛ ዙር የዝውውር ሂሳብ ማቅረቡም ግን በዛሬው ዕለት ታውቋል። ቼልሲ አዲስ የግራ መስመር ተከላካይ ማስፈረሙ ይፋ ሆኗል። ማርክ ኩኩሬያን ለሪያል ማድሪድ አሳልፈው መስጠቱ ይታወቃል። ቼልሲ በግራ መስመር ተከላካይ ስፍራ ላይ ማንን ሊያጫውቱ ነው ተብሎ ስጋት የገባቸው ነበር። ይሁን እንጂ ፔፕ ቻቫሪያን ዛሬ ማስፈረሙ ይፋ ተደርጓል። ቼልሲ ይሄ ተጫዋች 28 ዓመቱ ነው። ብዙውን ጊዜውን ያሳለፈው በራዮ ቫይካኖ ነው። ቼልሲ ለዚህ ተጫዋች ዝውውር 16 ሚሊዮን ፓውንድ ይከፍላል። ተጫዋቹ ደግሞ እየታየ አፈጻጸሙ የሚጨመር ገንዘብም እንዳለ እንደዚሁ ተነግሯል። የኩኩሬያን ተተኪ እንደዚሁ ማስፈረሙ በዛሬው ዕለት ታውቋል ማለት ነው። ሌላኛው ጉዳይ የሊቨርፑል ጉዳይ ነው። ባርኮላን በተመለከተ እንግዲህ ባለፉት ጊዜያት ሊቨርፑል ባርኮላን ለማስፈረም ጥረት እያደረገ እንደሆነ ይታወቃል። ሉዊስ ኤንሪኬ እንግዲህ ከአውሮፓ ሻምፒዮንስ ሊግ ጨዋታ በፊት በሰጡት አስተያየት የባርኮላን ቆይታ አስመልክቶ ምንም ማለት አልችልም የሚል ሀሳባቸውን ሰጥተዋል እና በተለይ ሌላ ተጫዋች ለማስፈረም ግን ሊቨርፑል እየጣረ ይገኛል። ሊቨርፑል እንግዲህ ፓትሪክ ፋርክሰን የተባለን አንድ ወጣት ተጫዋች ለማስፈረም ጥረት እያደረገ ነው። አማካዩ በኤክስኤ ማዕከል ውስጥ ታይተዋል። የሃንጋሪ ተጫዋች ነው። 18 ዓመት በታች ዓለም አቀፍ ቡድን ላይ እንደዚሁ ሲጫወት ይታወቃል። እንግዲህ ከ21 ዓመት በታች ጨዋታዎች ላይም ተሳትፏል ማለት ነው። የተጫዋች እንግዲህ ይህንን ተጫዋች ለማስፈረም ጥረት ያደርጋል ተብሏል። ወደ ማንቸስተር ዩናይትድ ጉዳይ እንሄድ። ማንቸስተር ዩናይትድ የግራ መስመር ላይ የሉክ ሾው የአቋም መውረድ እንዳለ ይታወቃል። ስኬሊንም ሲፈልግ የነበረው አንዱ በግራ መስመር ላይ ያለበትን ክፍተት ለመድፈን ነው እና ይህንን ክፍተቱን ለመድፈን ከሬሲንግ ሳንታንዴር ጆርጌ ሳሊናስን ለማስፈረም ዝግጅት ላይ እያደረገ እንደሆነ ተነግሯል። እንግዲህ ባርሴሎና የዚህ ተጫዋች ፈላጊ ነው። ስለዚህ ተቀናቃኞቹን መብለጥ አለበት በተለይ በሚያቀርበው ገንዘብ ተብሏል። የተጫዋች 19 ዓመቱ ነው። እንግዲህ በተለይ በስፓኒሽ የመገናኛ ብዙሃን እንደተገለጸው ከሆነ 16 ሚሊዮን ዩሮ ወይም ደግሞ 14 ሚሊዮን ፓውንድ የውል ማፍረሻ አለው ይሄ ተጫዋች ተብሏል እና ሬሲንግ ሳንታንዴር ይህንን ተጫዋች አሳልፎ ሊሰጥ ይችላል እየተባለ ይገኛል። እንቅስቃሴውን ግን ዩናይትድ በይፋ መጀመሩ ታውቋል። እንግዲህ በተለይ ባርሴሎና ይህንን ለማድረግ ፈቃደኛ አልሆነም። 16 ሚሊዮን ዩሮ ለመክፈል ማለት ነው ይህንን ተጫዋች ለማስፈረም። ይሁን እንጂ ዩናይትድ ተጫዋቹን ለማዘዋወር ይፈልጋል። ገንዘቡንም 14 ሚሊዮን ፓውንድ ወይም 16 ሚሊዮን ዩሮ ለመክፈል ፈቃደኛ መሆኑም ታውቋል እና ዩናይትድ ምናልባት በቀጣይ ጊዜያት የግራ መስመር ተከላካይ አዲስ የግራ መስመር ተከላካይ ሊያገኝ ይችላል መባሉ ተሰምተዋል። የኮከብ ስፖርት ቤተሰቦች ለዛሬ ያዝናቸው አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። አስተያየቶቻችሁን በኮመንት ሳጥን ግለጹልን። መልካም ጊዜ ይሆንላችሁ።